ሶስቱ የተቀራራቢ ዘመን የአንድ ሀገር ውልዶች ስለ አንድ ሀገር የሚዘግቡ ናቸው። ኢትዮጵያውያን። የተቀሩት ሶስቱ ከቀዳሚዎቹ ሶስቱ ጋርም ሆነ አንዳቸው ከሌላቸው ስለ ተራራቁ ሀገራት የሚሰሩ የተራራቁ ሀገራት ግን የተቀራረበ ዘመን ውልዶች ናቸው። ስድስቱንም አንድ ሙያ አንድ አደረጋቸው፣ ጋዜጠኝነት። አንድ ያደረጋቸው ጋዜጠኝነት የተቃራኒ ትርጓሜ ሰበብ ሆኖ በአንድ ሳምንት የመታሰር መጋዝ መሸለማቸው ምክንያት ሆነ። ኢያቄድ ተስፋዬ፣ ታምራት ነገራ እና መዓዛ መሐመድ ታሰሩ። ጁሊያን አሳንጅ እንዲጋዝ ተበየነበት። ማሪያ ሬሳና ዲሚትሪ ሙራቶቭ የዓለምን ታላቅ የሰላም ሽልማት ኖቤል ተሸለሙ። ሽልማቱ መነሻ እስራት፣ የግዞት ውሳኔው ማጣቀሻ፣ የጋዜጠኞች ፍዳ መድረሻችን ነው። ላፍታ አብራችሁን ቆዩ። በዕድሜም በስራ ልምድም የአምባገነኖችን ጡንቻ ግልምጫን በመቅመስ ማየት መጋፈጥም እሱ ሳይቀድም አይቀርም። ዲሚትሪ አንድሬቪች ሙራቶቭ 1961 ተወለደ። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሳማራ ሩሲያ ውስጥ። ከሙራቶቭ በ2 ዓመት የምታንሰው ማሪያ ሬሳ በማኒላ የሲኤንኤን ዘጋቢ ስትሆን ሙራቶቭ የመንግስት ቴሌቪዥን ተቀጣሪነቱ እየሰለቸው በነጻነት የመጻፍ መዘገብ አምሮት ፍላጎቱ እየበረታ ነበረ። 1987 ኢትዮጵያ ውስጥ ከአፄ ምኒልክ ቤተ መንግስት የሚንቆረቆረው የሰላም ዲሞክራሲ፣ የመናገር መጻፍ ነጻነት መዝሙር በደመቀበት በ1993 ሙራቶቭና ጥቂት ጓደኞቹ ኖቫያ ጋዜታ ያሏትን ነፃ ወይም የግል ጋዜጣ ማተም ጀመሩ። የሚያውቁ እንደነገሩን ኖቫያ ጋዜታ ለሩሲያዎች እንደነበረች ሁሉ ከኖቫያ ብዙ ዘግይታ አዲስ አበባ ላይ መታተም የጀመረችው አዲስ ነገር ጋዜጣም በኢትዮጵያውያን አንባቢዎች ዘንድ ተወዳጅነትን፣ በሀገሪቱ ገዢዎች ደግሞ ተፈሪ ወይም ተጠይነትን ለማትረፍ ጊዜ ያልወሰደባትም ነበረ። ከባልደረቦቿ አንዱ ታምራት ነገራ እንደ ጋዜጠኛ በመጽሐፍ መናገር መዘገቡ ሰበብ እንደ ያኔ ብዙ ብጤዎቹ መዋከብ፣ መታሰር፣ መንገላታትን ሸሽቶ ተሰደደ። በዚያው ዘመን አውስትሬሊያዊው ጋዜጠኛ ጁሊያን አሳንጅ የመሰረተው ዊኪሊክስ የተባለ አምደመረብ ዩናይትድ ስቴትስና ተባባሪዎቿ በሚስጥር በየሀገሩ የሚፈጽሙትን ግፍና በደል ለዓለም ይዘረግፈው ያዘ። የስቶክሆልም የዋሽንግተንና የለንደን መሪዎች አሳንጅን ለማጥመድ ሴት ደፍረዋል ብለው ሲወነጅሉት እነ ታምራት እንደ ጋዜጠኛ፣ እንደ ተንታኝ፣ አንዳንዴም እንደ መብት ተሟጋች ከየተሰደዱበት፣ ሌሎች ደግሞ ከዚያው ከኢትዮጵያ ያኔው የኢትዮጵያ መንግስት በጋዜጠኞችና በመገናኛ ዘዴዎች ላይ የሚያደርሰውን ግፍ በደል ለማጋለጥ ይጣጣሩ ነበረ። በዚያው ጊዜ አሳንጅ በለንደን የኢኳዶር ኤምባሲን ሙጥኝ አለ። የተመሰረተበት ክስ ግን ከስቶክሆልም፣ ዋሽንግተን፣ ለንደን አልፎ ለአዲስ አበባ ገዢዎችም ማነጻጸሪያ የምጸት ሳቅ ስላቅ ሰበብም ሆነ። ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል። አሳንጅ የሚባለው የዊኪሊክስ ኃላፊ። ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው። በእነሱ ሀገር ይጠየቃል ማለት ነው። እነዚህ ስዊድን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም፣ ማስረጃ አለን። አገር ግን ደፍረዋል። አሳንጅ የፍርድ ቤት ሙግት፣ የፖለቲካ ርዕስ፣ የምጸት ሳቅ ስላቅ ሰበብ የኤምባሲ ቁም እስረኛ ከመሆኑ ከብዙ ጊዜያት በፊት
ኖቫያ ጋዜት 6 ጋዜጠኞቿ በሰው እጅ ተገለውባታል። ገዳዮች ጋዜጠኞቹ ወንጀላቸውን ለሕዝብ ያጋለጡባቸው ባለስልጣናትና አጭበርባሪ ቱጃሮች መሆናቸው አላጠራጠረም። ጥር 2018 ኢኳዶርን እስከዚያ ጊዜ ድረስ የመሩት ግራ ዘመሙ ፖለቲከኛ ፕሬዚደንት ራፋኤል ኮራ ስልጣን ለቀው በምርጫ ያሸነፉት የቀኝ ፖለቲካ አቀንቃኙ ሌኒን ሞሬኖ የፕሬዝደንትነቱን ስልጣን ያዙ። መጋቢት 2018 ኢትዮጵያውያን በተለይ የኦሮሞና የአማራ ወጣቶች የቀሰቀሱት ተቃውሞ አይሎ የ27 ዓመታት አገዛዙን ሲያፍረከርክ አሳንጅ ከለንደኑ የኢኳዶር ኤምባሲ ተባረረ። ባለቤቱ ስቴላ ሞሪየስ በቀደም እንዳሉት ብሪታንያ ውስጥ ከመታሰር ግን አላመለጠም። ላለፉት 2 ዓመታት ከመንፈቅ ጁሊያን ቤልማርሽ እስር ቤት እንደታሰረ ነው። እንደ እውነቱ ከሆነ ከታህሳስ 2010 ወዲህ ባንድ ወይም በሌላ መልኩ በቁጥጥር ስር እንደሆነ ነው። 11 ዓመት። የአሳንጅ የጋዜጠኝነት ጀንበር ለንደን ላይ ስትጠልቅ የነታምራት አዲስ አበባ ላይ ፈነጠቀች። ህወሓት መራሹ መንግስት በኦህዴድ መራሹ መንግስት ተለወጠ። ታምራትና ብጤዎቹ አንዳንዶቹ እየተንደረደሩ፣ ሌሎቹ እያመነቱ ከየተሰደዱበት ወደ አዲስ አበባ ሲተለተሉ ፊሊፒናዊ አሜሪካዊቷ ማሪያ ሬሳ ራፕለር የተባለው የመገናኛ ዘዴ ድርጅቷ መንግስትን የሚተች ዘገባ በማሰራጨቱ በብዙ የወንጀል ጭብጦች ተከሳም ፍርድ ቤት ትሟገት ነበረ። 2018 የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስረኛ ጋዜጠኞችን በመፍታታቸው በመገናኛ ዘዴዎች ላይ ተጥሎ የነበረውን እገዳ በማንሳታቸውና በጅምር የለውጥ መርሃቸው ሰበብ ድጋፍ አድናቆቱ ከዓለም ሲንቆረቆርላቸው የፊሊፒንሱን ፕሬዝደንት የሮድሪጎ ሩዋ ዱተሬት አገዛዝን ተችታለች የተባለችው ሬሳ ታሰረች። የካቲት 2019 ነበረ። ሬሳ ብዙም ሳትቆይ በዋስ ተፈታች። ዛሬም ግን በ7 የክስ ጭብጦች እንደተከሰሰች ነው። እጋፈጠዋለሁ አለች በቀደም። አጭሯም ቀጭኗም ግን በሳል ጽኑዋ ጋዜጠኛ ከእንግዲህ ምን እንደሚመጣ አላውቅም። አሁንም በ7 ጭብጦች እንደተከሰስኩ ነው። ሁሉንም በፍርድ ቤት እጋፈጣቸዋለሁ፣ አሸንፋለሁ። ሬሳም ፍርድ ቤት ስትሟገት፣ ስትታሰር፣ ስትፈታም አሳንጅ እስር ቤት ቀን ሲያሰላም ዲሚትሪ ሙራቶቭና ባልደረቦቻቸው የሞት ዛቻ ማስጠንቀቂያ ሲሽጎደጎድባቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዓለምን ታላቅ የሰላም ኖቤልን ተሸለሙ። ጥቅምት 2019 ድንበር የለሽ ዘጋቢዎች የተሰኘው የጋዜጠኞች መብት ተሟጋች ድርጅት በየዓመቱ በሚያወጣው ሰንጠረዥ ጋዜጠኞችን በማፈን ከ180 ሀገራት 150ኛ ደረጃ ላይ የነበረችው ኢትዮጵያም በአንድ ዓመት ውስጥ 40 ደረጃ የቀነሰችው ያኔ ነበረ 2019። የኢትዮጵያ የለውጥ የተሃድሶ የዲሞክራሲ የፍትህ ተስፋ ዛሬ ለብዙ ኢትዮጵያውያን የነበር ትዝታ ነው። ኢትዮጵያ ጦርነት ላይ ናት። የጋዜጠኞች መብት ነፃነትም ብዙዎች እንደሚሉት እየተሸረሸረ ነው። ባለፈው ሳምንት ብቻ ከመንግስት ለውጥ ጋር ብልጭ ያለውን የፕሬስ ነፃነትን አምኖ ከስደት የተመለሰው ታምራት ነገራን ጨምሮ 3 ጋዜጠኞች ታስረዋል። በእንግሊዝኛ ምህፃሩ ካርድ የተሰኘው የመብቶችና የዲሞክራሲ እድገት ማዕከል የበላይ ኃላፊ በፍቃዱ ኃይሉ እንዳሉት ጋዜጠኞቹ እስከ ዛሬ ፍርድ ቤት አልቀረቡም። የተያዙበት ምክንያትም
በግልጽ አልተነገረም።